በዛሬ አጭር መርሃ ግብራችን ለ22 ዓመታት ሙሉ በመንፈሳዊና በማኅበራዊ አገልግሎት በመጽናት ዛሬም ድረስ ለቤተ ክርስቲያናችን ሁሉን አቀፍ አገልግሎት በማቅረብ የሚገኘው የማኅበረ አማኑኤል ዘዲያቆናት የተቸገሩ አብያተ ክርስቲያናት መርጃን እናስተዋውቃችሁ። የዚህ ማኅበር አመሰራረት ምክንያት በገጠር የምትገኝ አንዲት ቤተ ክርስቲያን ነበረች። እርሱም ከ22 ዓመታት በፊት በኦሮሚያ ክልል ለሚገኝ ለአዋሽ ቡኔ ቅዱስ ሚካኤል ቤተ ክርስቲያን በቅዳሴ የሚያገለግሉ ዲያቆናት እጥረት ስላለ ሄዳችሁ አገልግሉ በሚል ጥሪ እጅግ ጥቂት ዲያቆናት ለቅዳሴ አገልግሎት ይሄዳሉ። ይሁን እንጂ በጊዜው የገጠማቸው የቤተ ክርስቲያኒቱ ሁኔታ በዚያ ደረጃ ይሆናል ብለው ያልጠበቁት ነበር። ምክንያቱም ለቤተ መቅደሱ አገልግሎት የሚሆኑ አብዛኛው ንዋየ ቅድሳት ያልተሟሉ ነበሩ። ከአገልግሎት መልስ በቅዱስ አማኑኤል ፈቃድ አልባሳትና ጥቂት ንዋየ ቅድሳት ሊልኩ ቻሉ። ይህን ልግስና የተመለከቱ የአካባቢው ካህናት ከዚህ ደብር የባሰ ጭራሽ አገልግሎት መስጠት ያቆመ የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ብዙም ሳይርቅ ይገኛል በማለት ይጠሯቸዋል። እነርሱም ጥሪያቸውን በመቀበል ሄደው ያዩት ሲሆን ነገር ግን በልባቸው ከማዘን በቀር ምንም ሊያደርጉ አልቻሉም ነበር። ከዚህም የተነሳ በደብረ ገሊላ የሚገኙ ሌሎች ወንድም ዲያቆናትን ጨምረው ታኅሳስ 12 ቀን 1996 ዓ.ም ይህን ማኅበር መሠረቱ። በወቅቱ እዛ ስንሄድ እንዛ ቤተክርስቲያን አሰርተን አስመርቀናል እና እዛ ስንሄድ ለመጀመሪያ ጊዜ ስንሄድ ቤተክርስቲያኑ ቅዳሴ አይቀደስበትም ነበረ። በአጭር ምሳሌ ላሳየ ብዬ ነውና በወር አንድ ጊዜ ማይጠንት ብቻ ነበር የሚታጠነው። ኪዳን ያደርሳሉ፣ ማይጠንት አጥነው ነበር የሚወጡት። እሱም ደግሞ ልብስ የማስፈላጊ የሆነ ልብስ ስለሌለ ከአካባቢው ሰው አቅም በላይ ስለነበረ ከቅዱስ ሚካኤል ቤተክርስቲያን በተወሶ በሚመጣ ነው። ጽናም የተለያዩ ነገሮች አልባሳቱም ካህናቱም ጭምር ከሚካኤል የሚመጡ ካህናቶች ናቸው ይህን አገልግሎት ሰጥተው የሚሄዱት። ስለዚህ እንደ ማህበር ለምሳሌ እኛ ቤተክርስቲያን ህንጻ ቤተክርስቲያኑን ከማሰራት ባለፈ ካህናትን በመቅጠር እስካሁን ድረስ ከዛ ጊዜ ጀምሮ ደሞዝ በመክፈል ለካህናትና ለዲያቆናት አካባቢው ላይ ያሉ ደግሞ ሰዎችን እንዲማሩ በማድረግ አገልግሎት እንዲሰጡ አድርገናልና ጭራሽ ነው ያተቀደሳት ጧፍ ዕጣን ያልነበረበት ቦታ ነውና በዚህ ደረጃ ነው የተለያዩ ቦታዎች ላይ እየደረስን ያለ ነውና ክርስትና እንዲነሱ የአካባቢው ሰዎች ክርስትና የሚነሱ ለምሳሌ አካባቢው ላይ ያለ ሰው ክርስትና መነሳት ከፈለገው አልፎበት እዛ ሚካኤል ሄዶ ምናምን እዛው አበራቸው ለቤተ ክርስቲያን እያለ ግን እንዲህ ነበር። ስለዚህ አካባቢው ያሉ ሰዎች እናት አባቶች ንስሐ እንዲገቡ በማድረግ ስጋው ደግሞ እንዲቀበሉ ማድረግ ይሄ በጣም ትልቅ ነገር ነውና በዚህ ደረጃ ለቤተ ክርስቲያን ደርሰናል ብዬ አስባለሁ። በተጨማሪም ቤተ ክርስቲያኒቷ ራሷን ችላ እንድትተዳደር ከማኅበረ ቅዱሳን ጋር በመተባበር የተጠና የዶሮ እርባታ ፕሮጀክት አስጀምሯል። ማኅበሩ ከምስረታው ጀምሮ በዓመት 2 ጊዜ ለመመስረቱ ምክንያት ወደ ሆነው ወደ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ጉዞ ያደርግ ነበር። ነገር ግን በዋናነት ለሚያከናውናቸው በችግር ያሉ አብያተ ክርስቲያናት እርዳታና የነዳያን ድጋፍ በጊዜው የነበሩት የገቢ ምንጮቹ ማለትም የሰርግ አገልግሎትና የአባላት ወርሃዊ መዋጮ በቂ አልነበሩም። በዚህም የማኅበሩን አቅም ለማጠናከር በ2006 ዓመተ ምህረት የመንፈሳዊ ጉዞዎችን ማዘጋጀት ጀመረ። እስከ ዛሬም ድረስ ባለው የዓመታት ዕድሜ የመንፈሳዊ ጉዞ ልምድ በመታገዝ ምዕመናን አድባራትና ገዳማትን ፍጹም መንፈሳዊ በሆነ ጉዞ ተሳልመው ከቦታው በረከትን እንዲያገኙ ለማስቻል እየጣረ ይገኛል። የመጀመሪያው ነገር እንደነገርኩ ነው። በተወሰነ መልኩ አሁን ባለው ሁኔታ አባላቱም እየሰፉ ስለመጡ ከአባላት የሚገኙ እንትኖች አሉ። ከዛ በተረፈ እንደ ማህበር የምንሰራቸው ስራዎች አሉ። ለምሳሌ መንፈሳዊ ጉዞዎችን እናዘጋጃለን በተለያዩ ጊዜዎች። በተለይ ደግሞ በአብይ ጾም
ሳምንቱን ሙሉ 8ቱንም ሳምንታት መንፈሳዊ ጉዞዎችን እናዘጋጃለን። ወደ ተለያዩ ገዳማት ሰዎችን የሚያውቋቸውን ገዳማት እየሄዱ እንዲያዩ በረከት እንዲያገኙ እናደርጋለን። ስለዚህ ከዛ በሚገኙ ገቢዎች ከጉዞ በሚገኙ ገቢዎች እንደ ተጨማሪ አቅም እየሆነ ነው ለማህበሩ። ከዛ ውጪ ግን በዋነኛነት የገቢ ምንጩን እየሆነን ያለው ብለን የምናስበው ምንድነው? ሰርግ እንሰራለን። መንፈሳዊ ሰርግ ይሰራል ማህበሩ። ስርዓተ ቤተክርስቲያንን የጠበቀ የማህበሩ አባላት በሙሉ ዲያቆናቶች ናቸው። ስለዚህ ከነሱ ጋር በመሆን ስርዓተ ቤተክርስቲያንን የጠበቀ በስርዓተ ተክሊልና በስርዓተ ቁርባን ለሚጋቡ ሰዎች መንፈሳዊ የሰርግ አገልግሎት እንሰጣለን። ከዛ በተረፈ ደግሞ እዚሁ ደብረ ጋይላ ቅዱስ አማኑኤል ቤተክርስቲያን ላይ የንዋያተ ቅድሳት መሸጫ ሱቅም አለን። በ2000 ዓመተ ምህረት የጀመረው የሰርግ የዝማሬ አገልግሎት የማህበሩ ዋነኛ የገቢ ምንጭ ነው። ሙሽሮች የደስታቸውን ቀን የቤተ ክርስቲያን ትውፊት በጠበቁ ዝማሬዎች አምላካቸውን እንዲያመሰግኑ ከማስቻሉም ባለፈ ለዝማሬው አገልግሎት በሚሰጡት መባ ለቤተ ክርስቲያን የትሩፋት ሥራን በመስራት ትዳራቸውን ያስባርካሉ። እንደ ማህበር ያው እንትናችን እየሰፋ ሲመጣ ቤተ ክርስቲያንን መርዳት ብቻ ሳይሆን ግቢያችን ውስጥ የፍልሰታ ጾምን የእመቤታችንን የነሐሴን ጾም ምክንያት በማድረግ ነዳያንን ማስፈሰክ፣ ለምሳሌ በሬ በማረድ በግቢ የሚገኙ ነዳያንን ከሌላም ቦታ የሚገኙ ነዳያንን በመጥራት ለበረከት የሆነ ዘንድ በዓመት አንድ ጊዜ ያን እናደርጋለን። ከዛ በተረፈ ደግሞ ቤት ለቤት አካባቢው ላይ የሚገኙ በዙሪያው የሚገኙ እናት አባቶቻችን አሉ። ይህ ቤተ ክርስቲያን እንዲሰራ እጃቸውን ያሳረፉ እነሱ ደግሞ አሁን ወድቀው የቀሩ ሊኖሩ ይችላሉ። ጧሪ ቀባሪ የሌላቸው ልጅ የሌላቸው እና የተቸገሩ ብዙዎች አሉና ቤት ለቤት መዞር ደግሞ አሁን እሱንም እያደረገን እንገኛለን። በየቤቱ እየሄድን በማገዝ የተለያዩ ነገሮችን በማድረግ ለምግብ ለንጽህና መጠበቂያ የሚሆኑ ቁሳቁሶችን በመደገፍ ቤት ለቤት እየዞርን እንደ ማህበር ይህንንም ስራ እየሰራን እንገኛለን። እኛም እዚህ ጋር ስንመጣ መጀመሪያ ያሰባሰበን የአብነት ትምህርት ቤትና ቅድስት ቤተክርስቲያን ነች፣ ሁላችንንም ያሰባሰበችን። ከዛ ስር ደግሞ ያው ስማቸው ሁል ጊዜ መጠቀስ ያለበት ሊቀ ኅሩያን ይንታ ዘላለም ዳኘው ይገኛሉ። ሁላችንም የማህበሩ አባላት እዚህ ግቢ ያለውን በብዛት አብዛኛውን ሰው ያወጡ አባት ታላቅ አባት ናቸው ነፍስ ይሄር እና በእሳቸው አማካኝነት ስለሆነ የተሰባሰብነው የአብነት ትምህርት ቤት ውስጥ ስለሆነ የተገናኘ ነው። ሁላችንም የአብነት ትምህርት ቤቶችን እየረዳን ያለንበት ሁኔታ አለ በአሁኑ ሰዓትና እንዲሰፋ የማድረግ የአብነት ትምህርቱ አሁን ባለው በግቢ ስር እየተሰጠ ያለውም እንዲሰፋ የማድረግ እዛ ላይ ሰፊ እንቅስቃሴ እያደረግን እየሰራን ነው። ማህበሩ ትልቅ ዓላማን ነው ይዞ የተነሳው። የተቸገሩ አብያተ ክርስቲያናትን መርጃ ማህበር ነው። እንዲሁም ደግሞ ነዳያንን ይረዳል። በየአካባቢው የተቸገሩ ነዳያንን ይረዳ የሚገኝ ማህበር ነው። ትልቅና በጎ ተግባር ነው። የተቸገሩ አብያተ ክርስቲያናትን ሲረዳ ህንፃውን ብቻ ሳይሆን ህንፃ ስላሴ ላይ ጭምር የሚሰራው መምህራንን ቀጥሮ የተለያዩ ዲያቆናትን በማፍራት እንዲህ መስበክ ቆሞ ማስተማር የሚችሉ መምህራንን በመፍጠር ህንፃ ስላሴ ላይም ጭምር እየሰራ ያለ ማህበር ስለሆነ ሁሉም ሰው የዚህን ዓላማ የተረዳ ወይም ደግሞ ይህንን መልእክት የሚያዳምጥ ማንኛውም ምዕመን ወይም ደግሞ አገልጋይ ዘወትር ከጎኑ ቆሞ እንዲያገለግል መርዳት በሚችለው ነገር ሁሉ እንዲረዳ የሚል መልእክት ያለኝ